በጣም ብዙዎቻችን ትልቅ ድርጅት፣ ትልቅ መኪና፣ ትልቅ ቤት እንዲሁም በጣም ብዙ የተትረፈረፈ ሀብት እንዲኖር እንፈልጋለን። ግን ይሄ ሁሉ ትልቅ ነገር በትልቅ ነገሮች ብቻ የሚመጣ ይመስላችኋል? አይደለም። ዛሬ ያን ትልቅ ነገር እንዴት በትንንሽ ነገሮች ማግኘት እንደምንችል በግልጽ የምነግራችሁና ማሳያችሁ። ግን እንደተለመደው ቪዲዮን ከመጀመራችሁ በፊት ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ለምታውቋቸው ሰዎች ሼር ማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ ማስቀመጥ አትርሱ። የምር ግን ስሞል ዴሊ ሃቢትስ ወይም ትንንሽዬ የአእምሯችን ልምምዶች ምንድን ናቸው? ስሞል ዴሊ ሃቢት የምንላቸው በጣም ጥቃቅን ብለን የምናስባቸው ግን በህይወታችን ውስጥ በጣም ቫልዩብል የሆኑ ነገሮች ናቸው። ለምሳሌ በየቀኑ 10 ደቂቃ ከምንነሳበት ሰዓት ቀድመን መነሳት በጣም ትንሽ ይመስለናል አይደል? ግን በየቀኑ ከምንነሳበት ሰዓት 10 ደቂቃ ቀድመን ተነሳ ማለት በአመት ውስጥ 3650 ደቂቃ በደንብ ፍሬ አድርገን አግኝተናል ማለት ነው። ትርፍ የሆነ ሰዓት አግኝተናል ማለት ነው። አያችሁ፣ ትንንሽ ነገሮች እነዚህ ናቸው። ልክ 1% ሰውነታችን ላይ ለውጥ እንደማምጣት ማለት ነው። 1% በየቀኑ የሚለወጥ ሰው አመት ላይ 37% የሚሆን በጣም ቤተር የሆነ ሰው ይሆናል። ለምሳሌ 1% ለውጥ እንዴት እንደሆነ ላስረዳችሁ። በቀን ውስጥ ለ2 ሰዓታት ቲክቶክ ላይ የሚያሳልፍ ሰው ካለ 1% ሲቀንስ ስንት ይሆናል ማለት ነው? የ2 ሰዓት 1% ወደ 2 ደቂቃ አካባቢ ወር ደግሞ 0.20 ሰከንድ እንደዛ ነገር ነው። 2 ደቂቃም ሆነ 20 ሰከንድ የሚቀንስ ከሆነ በአመት ውስጥ 37% የሚሆን ታይሙን ሴቭ አድርጓል ማለት ነው። አያችሁ፣ 1% ለውጥ የምንላት ነገር በህይወታችን ውስጥ 37% እጥፍ ቤተር ሞርዛን የሆነ ሰው እንድንሆን ያደርገናል። ዴሊ ሃቢት ደግሞ በሌላኛው ትርጉማቸው አእምሯችንን ማሰልጠኛ መንገዶች ናቸው። ከዚህ በፊት ብዙ ጊዜ ተናግሬያለሁ፣ አሁንም እደግመዋለሁ። አእምሯችን ስስና በጣም ብዙ ነገሮችን ማስተዋል የማይችል የሰውነታችን ክፍል በአንድ ጊዜ ትልልቅ ልምዶችን ባስቀመጥንበት ቁጥር እየፈራ እየተጨነቀ ማድረግ የሚገባውን ነገር ከማድረግ ወደ ኋላ የሚል አይነት ሰውነታችን ክፍል ነው። ግን ስሞል ዴሊ ሃቢቶች ሲኖሩስ በቀላሉ አእምሯችን ሰልጥኖ ያንን ነገር የማድረግ አቅም ይኖራል። ለምሳሌ ቅድም የነገርኳችሁ ምሳሌ አለ፣ ያው የ10 ደቂቃ የእንቅልፉ እንዳለ ሆኖ፣ ሌላኛው ምሳሌያችን ደግሞ አንድ ሰው በቀን ውስጥ 10 ፑሻፕ የሚሰራ ከሆነ በአንድ ጊዜ ተነስቶ 50 ፑሻፕ ልስራ ቢል ለሱ በጣም ጎጆ ይሆናል። አእምሮ ምን ያስባል? ሄደን በጣም ዴንጀር ዞን ነው የምጠቀምበት አይነት አይደለም ብሎ ያስባል። ግንስ በየቀኑ 2 ፑሻፕ እየጨመረ የሚሄድ ከሆነስ አእምሮዎችን ሰብኮንሺየስሊ አያስቡም። በቃ አእምሮአችን የሚያስበው ምንድነው? በጣም ትንሽ ነገር አይችልም ባልፋትም ችግር የለውም ስናት ዴንጀር ዞን ብሎ ነው የሚያስበው። 2 እየጨመረ ሄዶ 50 ፑሻፕ መስራት ሲጀምር አእምሮአችን ሴፍ ዞን ይላል። በእያንዳንዷ ነገር ትንሽ እየጨመረን በሄድን ቁጥር ነው በደንብ እርካታ አእምሮአችንም ሰላም እያገኘ የሚመጣው። ፕላስ ደግሞ እኛም ሳንረበሽ ሳንጨነቅ በትክክል ነገሮችን መስራት የምንችል። አያችሁ፣ ስሞል ዴሊ ሃቢቶች በሰክሰስፉል ሰዎች ህይወት ውስጥ ያመጡት ለውጦች እነዚህ ናቸው። በቃ የትኛውም ሰክሰስፉል ሰው ስሞል ዴሊ ሃቢት ስላለው እኛ በጣም ትንሽ ብለን እናስባቸዋለን፣ ግን ለሱ በጣም ትልቅ ነገር ናቸው። ለምሳሌ ውስጥ ቢያንስ 10 ደቂቃ እንኳን ሜዲቴት የማድረግ ልምድ አለ። አያችሁ፣ ለእኛ በጣም ትንሽ ነች 10 ደቂቃ፣ ግን እኛ 10 ደቂቃ እንኳን ያንን ሜዲቴት ማድረግ አንችልም። ሜዲቴት ሲባል በጣም በጸጥታ ውስጥ ራሳችንን የምናስተውልበት ያ ስሞል ዴሊ ሃቢት እነሱ ጋር አለ፣ እኛ ጋር ግን የለም። እነዚህን ትንንሽ ሃቢቶች ስለሚጠቀሙ፣ ሌላው ደግሞ ኮምፓውንዲንግ ኢፌክት ስላለው ነው። ልክ እንደ ባንክ ቤት ነው። ባንክ ቤት ላይ ትንንሽዬ ብሮችን ማስቀመጥን ቁጥር ትንንሽዬ ወለዶች እናገኛለን አይደል? ስሞል ዴሊ ሃቢትም ልክ እንደዛ ነው። ኮምፓውንዲንግ ኢፌክት አለው። ቀስ በቀስ እየጨመረ እያደገ የሚመጣን ነገር ነው የሚሰጠው። ያው ቅድም እንደነገርኳችሁ ነው። ሁለቱንም ምሳሌዎች በደንብ መውሰድ ትችላላችሁ። ሌላ ምሳሌ ካስፈለገ ደግሞ አንድ ሰው በቀን ውስጥ 10 ደቂቃ ዲፕ ፎከስ የሆነ ስራን መስራት የሚችል ከሆነ 2 ደቂቃ ቢጨምርበት አእምሯችን ምንም ማሰብም አይችልም። አያችሁ፣ ቀስ በቀስ እያሻሻሉ ስለሚመጣ 1 ሰዓት ዲፕ ወርክ ያደርጋል። አእምሯችን ምንም ያስበው ምንም አያስብ። ያ ግን ኮምፓውንዲንግ ኢፌክት እዚህ ጋር አድርጓል ማለት ነው። ኮምፓውንዲንግ ኢፌክት ስንል ምንድነው? ትንንሿን ነገር እያበዛት ይላል። አንድ ቀን ላይ 2 ደቂቃ ይሆናል፣ 2 ቀን ላይ 4 ደቂቃ፣ 3 ቀን ላይ 6፣ 8፣ 10 እያለ እየጨመረ ራሱን ኮምፓውንድ እያደረገ ይመጣል ማለት ነው። ይሄ ነው ኮምፓውንዲንግ ኢፌክት። ህልምና ሀቢት ታዲያ ምንድነው ልዩነታቸው? አያችሁ፣ በጣም ብዙዎቻችን የምንሸወደው እዚህ ጋር ነው። ህልምን ብቻ ስላሳደድን ትልቅ ደረጃ የምንደርስ ይመስለናል። ህልም ያለ ሀቢት ባዶ ነው። ህልም እነዚህ 3 ነገሮች ላይ ያተኩራል። ህልም ውጤት ላይ ብቻ ያተኩራል። ህልምን መቆጣጠር አንችልም። ፕላስ ደግሞ ህልም ጊዜያዊ ተነሳሽነት ወይም ሞቲቬሽን ይፈልጋል። ሀቢት ውጤት ላይ አይደለም የሚያተኩረው፣ ፕሮሰሱ ላይ ነው። ህልም የሚያተኩርባቸውን 3ቱን ፒላሮች ሁሉ ጥሶ የሚያልፍ ነገር። አያችሁ፣ ህልማችን ውጤት ላይ ባተኮረ ቁጥር መቆጣጠር የማንችለውን ነገር ነው የሚያሳየን። ሀብታም መሆን እፈልጋለሁ እንላለን፣ ግን እንዴት ሀብታም መሆን እንችላለን? ዊዛውት ሀቢት። የሀብታም ሰው ሀቢት ከሌለን እንዴት ነው ሀብታም ነው? አያችሁ፣ ሀቢት ያን ያክል ነው። ትልቅ ዲፈረንስ። ስለ ሀብት ብቻ አይደለም ያወራሁት፣
የትኛውም ስራ ላይ ብትሰማሩ እዛ ቦታ ላይ ማስተር ማድረግ እስከፈለጋችሁ ድረስ ህልምን ብቻውን ቫሉብል አይደል፣ ሀቢት ያስፈልጋል። ሀቢት ሲባል ግን ከትንንሿ ጥቃቅን ከምንላት ጠዋት ከምንነሳባት ሰዓት ጀምረን ጥርሳችን እስከምንቦርሽበት ሰዓት እያንዳንዱን እንቅስቃሴ በምናደርግበት ጊዜ ሁሉ የሚያስፈልጉን ሀቢቶች ላይ አተኩረን በሰራን ቁጥር ህልም ሞቲቬሽን ይፈልጋል። ሀቢት ሞቲቬሽን አይደለም የሚፈልገው፣ ዲሲፕሊን ነው። ከፋህም ወደድክም ጠላህም ታደርገዋል። ስለወደድከው ስለጠላህ አይደለም ማንም ጉዳይ፣ ማድረግ አለብህ የለብህም ትልቁ ጨዋታ። ይህን ማመዛዘን የቻለ ሰው ሰክሰስፉል የምንለው። ሰክሰስ ባይዘይ ብር አይደለም። እሺ ሰክሰስ በብር የሚለካበት ጊዜ አለ። ግን ሰክሰስ ሀቢቶችን እንዴት ራን ታደርጋለህ፣ እነዛን ሀቢቶች ተጠቅመህ የት ጋር ደርሰሃል ትልቁ ጨዋታ። ሌላኛው ደግሞ ህልማችን በጣም ብዙ ችግር ውስጥ እንገባ የሚያደርገን ፍላጎታችንን ብቻ እንድናይ ነው የሚያደርገን። ህልም የኛም ፍላጎት እንጂ ለዛ ፍላጎታችን ምን ዋጋ መከፈል እንዳለበት ያሳየን። ሀቢት ግን በደንብ ያሳየናል። ሀቢት ከዲሲፕሊንና ከኮንሲስተንሲ ጋር አንድ ናቸው። በቃ ሀቢት ለመስራት ምን ያስፈልጋል? ዲሲፕሊንና ኮንሲስተንሲ። ህልምን ለማባረር ሞቲቬሽን ብቻ በቂ ነው። ለምሳሌ አንድ ልጅ ሰፈር ውስጥ BMW M5 እያሽከረከረ ሲያልፍ ብናየው በሞቲቬሽን ብቻ ምን እንላለን? እኔማ ገዛዋለሁ አይ ካን ዱ ኢት እንላለን። ግን ዊዛውት ሀቢት አትችልም። እሱ ሰርቆም ይሁን ምንም ይሁን ግን አድርጎታል። አንተስ ያለ ሀቢት አታደርገው። በመጥፎ መንገድ ሊሄድ ካልክ በደንብ ታደርገዋለህ፣ ታሳካዋለህ። ግን ሀቢት ኖረው ሪል ማኒ፣ ትክክለኛ የሆነ ገንዘብ፣ ምንም አይነት ጥፋት የሌለበትን ገንዘብ ማግኘት ከፈለግ ግን ስሞል ዴይሊ ሀቢት ማተር የሚያደርጉ ነገሮች ያስ አሁን ላይ ሀቢትን ለመገንባት በጣም ተቸግራችኋል አይደል? እንግዲያውስ እነዚህ 4 ወርቃማ መንገዶች ሀቢትን በቀላሉ እንድንገነባ ያደርጉናል። አራተኛው ደግሞ ከሁሉም በላይ አንደኛው እንዲሁም በጣም ዋናው ነገር ሀቢት ስቴኪንግ ወይም ደግሞ እያንዳንዱን ሀቢት ከአንዱ ሀቢት ጋር ማገናኘት። ለምሳሌ ሻወር እየወሰዳችሁ ከሆነ የሆነ ነገር የምታዳምጡት እሱን ስታክ አድርጉት፣ በደንብ አገናኙት። ፕላስ ደግሞ የሆነ ነገር እያነበባችሁ የምትሰሙት ለስላሳ የሆነ ሳውንድ ካለ አእምሯችሁ በደንብ እንዲቀር ያደርጓል። ያ ሀቢት ነው። ትንንሽ ይመስሉናል ግን ትልቅ ናቸው። በደንብ ስቴክ ማድረግ ማገናኘት። ለምሳሌ የሆነ ስፖርት እየሰራችሁ ከሆነ አንድን አነቃቂ ነገር ወይም ደግሞ ለእናንተ ከፕሮፌሽናችሁ ጋር የተገናኘን ነገር ፖድካስት ሊሆን ይችላል፣ ማንኛውም ነገር የምትሰሙት ኦዲዮ ቡክ ሊሆን ይችላል የምትሰሙት፣ እሱን ስታክ አድርጉት። ስፖርት ለራሱ ሀቢት ነው፣ ያንን ደግሞ ማዳመጥ ለራሱ ሀቢት ነው። እነዚህን ስታክ ወይም ደግሞ በደንብ ማገናኘት ማያያዝ ስትችሉ በደንብ ታደርጋላችሁ። ሁለተኛው ደግሞ ዶንት ብሬክ ዘ ቼንን ብሬክ አታርጉ። ማለትም እያንዳንዱ እያደረጋችሁ የመጣችሁትን ልምድ በየቀኑ ብሬክ አታርጉት። ይልቁንም ቼን ዳ በደንብ አገናኝታችሁ ራን አድርጉት። ለምሳሌ በየቀኑ ለ10 ደቂቃ ያክል የዝምታ ጊዜ ያለው ሰው ካለ እሱን በየቀኑ ልምድ ላይ ራን ቢያደርገው በደንብ ማስተራርጉ የዝምታ ጊዜውን አስጠብቆ መቀጠል ይችላል። አያችሁ፣ ብሬክ ቼን ባደረጋችሁ ቁጥር ግን እናንተ ልታርጓችሁ ይልቁንም በጣም ወደታች ነው የምትሉ። ሶስተኛው እንዲሁም በጣም ጠቃሚ ነገር ደግሞ ዲዛይን ዩር ኢንቫይሮንመንት። የምትኖሩበትን አካባቢ፣ የምትሉበትን ቦታ፣ የምታወሯቸውን ሰዎች እያንዳንዱን ዲዛይን አድርጉ። መቀየር የሚገባችሁ ሰው ሆነ ቀይሩት። ያን ሀቢት ራን እንዳታደርጉ የሚያደርጋችሁ ሰው ካለ አስወግዱት፣ በቃ አስወጡት። ምንም አይጠቅማችሁ። ለምሳሌ እኔ አንድ በእኛ ዕድሜ ያለ ዩቲዩበር ሲናገር የሰማሁት ነገር አለ። ጂም እየሰሩ ባሉበት ወቅት 4 ጓደኛሞች ናቸው። አንደኛው መቅረት ጀመረ። ኦኬ እሱ ሀቢቱ አይደለም ብለው ተውት። ሁለተኛው ይሰራል አብሮት። ሶስተኛው ግን ቁጭ ብሎ በቃ በሳቅ ምናምን ነገር ሊያታላችሁ ይሞክራል። ያ ደግሞ ጂም ላይ እንደምታውቁት በጣም ትልቅ ኢንጁሪዎች ይመጣሉ በትንሽ መዘናጋቶች። ያ ኢንጁሪ እንዳይመጣ ምን አደረገ? ያ ልጅ ቀጥታ በትክክል የምትሰራ ከሆነና ካልሆነ ደግሞ ከኛ ጋር መዋልን አቁማል። ልክ እንደዛ በጣም ቁርጥ የሆነ ውሳኔ መወሰን አለባችሁ። አይ ኖ ኢትስ ሃርድ፣ በጣም የተላመዳችሁት ሰው ሊሆን ይችላል። ግን እንዳታርጉ የሚይዛችሁ ከሆነ ሀቢት ቢልድ እንድታረጉ የማያደርጋችሁ ከሆነ አስወግዱት፣ በቃ አይጠቅማችሁ። አውቃለሁ፣ እኔም በጣም ብዙ ተቸግሬበታለሁ። በጣም ትልቅ ፔን ያለው ነገር የሆነን ሰው እንደዚህ አታርግ እንደዛ አድርግ ብሎ መናገር ማለት በዚህ እድሜ በጣም ከባድ ነው አውቃለሁ። ግን የሚጠቅማችሁን ማድረግ ያለባችሁ እናንተ ናችሁ። ሰውየውም ከዛ ቦታ የሚገታችሁ የሚያስቆማችሁ ከሆነ አስወግዱት። በህይወታችሁ ምንም አይጠቅማችሁ። አራተኛው እንዲሁም በጣም ዋናው ነገር ደግሞ ሜክ ኢት ሪዲኩለስሊ ኢዚ፣ በጣም ቀላል አድርጋችሁት። ለምሳሌ በቀን ውስጥ 10 ደቂቃ መጽሐፍ ማንበብ በጣም ቀላል አድርጋችሁት፣ 20 ፑሽ-አፕ መስራት ቀላል አድርጋችሁት፣ እያንዳንዱ የምታደርጉት ነገር ቀላል አድርጋችሁ ማየት ከጀመራችሁ የማይሳካ ነገር የለም። ዚክሬት ፓወር የሚለው መጽሐፍ ላይ እያንዳንዱን ነገር አምነን ኢዚ ባደረግነው ቁጥር የመሳካት እድሉ ሀይ ነው። በተሰጣችሁም ያልተሰጣችሁ ነገር የእናንተ እንደሆነ ባመናችሁ ቁጥር ራን ያደርጋል። አምናችሁ ኢዚ እንደሆነ አውቃችሁ ራን ማድረግ ስትጀምሩ በደንብ ያደርጋል።
ለምሳሌ በቀን ውስጥ 10 ደቂቃ ያክል የዝምታ ጊዜ መውሰድ በዚህ ጫጫታ በሞላበት ዓለም በጣም ከባድ ነው። ግን እናንተ ኢዚ ነው ብላችሁ ካሰባችሁ ማድረግ እንደምትችሉ ካመናችሁ ይሳካል። እስኪ እናንተ ከነዚህ 4 ወርቃማ ህጎች የትኛው በጣም ይጠቅማችኋል? ኮሜንት ላይ አስቀምጡልኝ። እንዲሁም ይህን ቻናል ሰብስክራይብ በማድረግ እኛ ቤተሰብ ሆኑ። ይህን ቪዲዮ ላይክ፣ ለምታውቋቸው ሰዎች ሼር ማድረግ እንዳትረሱ። እስካሁን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ።